እና ስለ ራሳችን ማሰብ ጥሩ ነው። አሁን እንገራችሁ ስለ ራሳችን ቁጭ ብለን እናስብ። ሁልጊዜ እንዲሁ በቀን 10 ደቂቃ እኮ አይኖረን። ቢያንስ ምን ማድረግ እንችላለን? 2-3 ጊዜ ልጠቁማችሁ። 3 ጊዜ። አንደኛ የማታ ጸሎታችንን ጨርሰን ከመተኛታችን በፊት ስለ ራሳችን ማሰብ አለን። ልብ እኔ ማን ነኝ? ከየት አንስቼ እዚህ ደረስኩ? አሁን ምን እያደረግኩ ነው? አሁን ያለሁበት ህይወቴ ወዴት ያደርሰኛል ብለን ማሰብ አለብን። አንድ ኋላ ደግሞ ተነስተን ይትነሳ እግዚአብሔር ወይ ዘረው ጸሩ ይትነሳ እግዚአብሔር ወይ ዘረው ጸሩ ብለን ለጸሎት ተነስተን አማትበን አቡነ ዘበሰማያት ብለን ስለ ራሳችን ማሰብ አለብን። ጸሎታችን ጨርሰን ማሰብ አለብን። ጸሎታችን እንደጨረስ ሰው ማድረግ ያለበት ሰው ጸሎቱን እንደጨረሰ ወሬ የሚጀምር ከሆነ ይላል ስንክሳር ላይ ያለ አንድ አባት የተናገረው ጸሎት እንደጨረሰ ወሬ የሚጀምር ሰው መብራት አብርቶ በታላቅ አውሎ ነፋስ መሃል የሚያልፍ ሰው ይመስላል። ጸጋው ይወሰዳል። ማድረግ ያለበት መጀመሪያ ጸሎት እንደጨረሰ ቅዱስ መጽሐፍ ገልጦ ነው ማንበብ ያለበት። ለምን ሲባል ያን ጊዜ አይኖቹ በጸሎት ስለተገፈፉለት የኃጢአቱ ሞራ በጸሎት እንደጨረሱ የሚያነቡት ምስጢር በሌላ ጊዜ ከሚያነቡት ይበልጣል። ስለዚህ ጸሎት እንደጨረሰ መጽሐፍ ቅዱስ ወይም ከቅዱሳት መጽሐፍት ያነባል። ቀጥሎ ስለ ራሱ ያስባል። በጸሎት ዘግቶ ወደ ሥራው ይሄዳል። ይህንን ማሰብ ስለ ራሳችን ማሰብ ይገባናል ማለት ነው።